ለይለተል ቀድር የዓመቱ ሪኒዋል ታይም ነው። በቃ አንድ ሰው ሙሉ ወንጀሉ እጥብ ብሎ የሥራ መዝገብህ ፍጹም ነጭ ሆነ በመልካም ስራዎች ብቻ የቀሩበት ኃጢአቶች ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ማለት ነው። ይረሳሉ። አላህ ዐዘ ወጀል ሰውየው እንዲረሳው ያደርገዋል፣ መላእክቶች እንዲረሱ ያደርጋቸዋል። የለም በቃ አትወቀስበትም። የለም አስለን የእውነት የሚከላከልልን አላህ ነው። የእውነት በደልን የሚመልስ አላህ ነው። በዚች ምድር ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል የተሟላ ጌታ እሱ ነው። ወደሱ መጠጋት ሰው ነው። አላህ ደግሞ አላህ ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስ ስትል ጣፍጥ፣ አለያ ግን ድንጋይ ነው ብለው ይወረውሩሃል ነው አይደል የሚባለው። ሰው ማዕሲያ በመስራቱ አላህን በማመፁ ራሱን ነው የሚበድለው። ያ ረቢ እጅቡር ኻጢሪ፣ ያ አላህ ቀልቤን ጠግንልኝ፣ ውስጤን አጽዳልኝ፣ የተሰበርኩበትን ጉዳይ ሁሉ አንተው ሙላልኝ ብለን ወደ አላህ እንማጸን። ያኔ ጀባርን ያ ረብ በጠገንኩት ልብ ይሁንብህ እኮ ይባላል። በሰራኸው ስራ አይደለም አላህ ተማጸን። የሆነ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ ያንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም። ወላኪን አሉ ነገር ግን አፍየቱ ከአውሳውሊ ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝቅ አድርጎ የሚያይ ሰው በገንዘብ ከፍ ሊል ይችል ይሆናል፣ በቁስ ከፍ ሊል ይችል ይሆናል፣ በኃይል ከፍ ሊል ይችል ይሆናል። ምንም ገንዘብ የሌለው ልቡን ልትመልከው የማትችለው ሰው ግን በልቡ ዝቅ ያልክ ሰው ነህ አንተ ማለት ነው። ደረጃ አላህ ዘንድ ያለ ከፍታ እሱ ዘንድ ያለ ልቅና ዳይሬክትሊ ፕሮፖርሽናል ነው። እማያልፍ ነገር ዱንያ ውስጥ የለም። እማያልፍ ነገር ዱንያ ውስጥ የለም። አንድ ታሪክ አለ። አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል። ባዕድ ነው እሱ። አንድን ሰው ያገኘዋል። በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል። በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው። ከዛ ሌላ ጊዜ ሲመጣ ምንድነው ሲለው ይህም ያልፋል አለው። ሌላ ጊዜ ሲመጣ በሬውም የለም ራሱ ተሸክሞ እያረሰ ያገኘዋል። ምን ነው ወዳጄ ሲለው ይሄም ያልፋል አለው። ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ ንጉሥ ሆኗል አሉት። ደግሞ በሆነ መንገድ ደግሞ ገብቶ ነግሷል ቤተ መንግሥት። እስኪ ያሳዩኝ እንደው ይሄ ሰውዬ ከዚህ ሁሉ መከራ ወጥቶ ንጉሥ የሆነው እስኪ ሂጄ ልየው ብሎ ዘየረው ቤተ መንግሥት። እንዴት ነህ? ይህም ያልፋል ንግስናው። ከተወሰነ ጊዜ በኋላ ሲመጣ ሞቷል ያ ሰውዬ። እስኪ ቀብሩን አሳዩኝ። ይህም ያልፋል ያለው እኮ እውነቱን ነው። እስኪ ቀብሩን አሳዩኝ አለና ቀብሩ ጋር ሲሄድ ቀብሩም ላይ የተለጠፈው ጽሑፍ ይህም ያልፋል ይላል። ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል። መንገዱን እያየ ይህም ያልፋል፣ መንገዱም ያልፋል።
ከሌላ ጊዜ ደግሞ ቢመጣ መንገዱም ሌላ ነገር ሆኗል። በቃ ዱንያ ይሄው ነች። ሂድ ተብለህ ብትባረር እንኳ ተስፋ እንዳትቆርጥ፣ አላህ በር ላይ መቆም ተስፋ እንዳትቆርጥ። ነገር ዱዓ አድርገህ አልተሳካም ይሆን አትቆርጥ ተስፋ። ተስፋ ስትቆርጥ ነው የሚመጣው። ምናልባት ያ ነገር ተስፋ ስትቆርጥ ያ ነገር ይቀራል። ተስፋህን በአላህ ላይ በጨመርክ ቁጥር አላህ ሊፈትንህ ደግሞ ያቆየ ይሆናል። የሆነ ነገር መሰናክል ይፈጥርብሃል። መጨረሻ ላይ ግን ፈትሕ ያደርግልሃል፣ ይከፍትልሃል ያንን ነገር። ምን አሉ? ወላ ተቅጣዕ ሊዕትዛር ወለው ሩዲት። ጌታ ዘንድ ይቅርታ መጠየቅን እንዳትተው፣ ይቅርታ ተመላሽ ቢደረግ እንኳን ጌታ ይማረኝ በል፣ እሱ ጋር ውደቅ አሉ። ፈኢዛ ፉቲሐ አልባቡ ሊልመቅቡሊን ፈድኹል ድኹለ አልሙተጠፊሊን። ሱብሓነላህ። መቅቡል ለሆነላቸው ሰዎች በሩ ሲከፈት ያኔ የምታሳዝን ሰው ሆነ አንገትክን ደፋ ብለህ ትገባለህ በዛ በር። አላህ ባሮች አሉት። እንደውም አንዳንድ ጊዜ በህይወታችን አሁን ዞር ብለን ስንመረምር የሆኑ ነገሮች እንዴ ለምን ያ ካልሆነ ብለን እሪ ያልንባቸው በጣም የተበሳጨንባቸው ጉዳዮች አልহামዱሊላህ እንኳንም አልሆነ ያኔ እንላለን። ገባ? ለምን ሆነ ያልነው ነገር እንኳንም ሆነ፣ ያ ባይሆን ኑሮ እኮ እንደዚህ አይሆንም ነበር እንላለን። እና አላህ Subhanahu Wa Ta'ala ፈታህ የሆነ ጌታ ነው ማለት ነው። ዱንያ መጨረሻ በሞት ትቋጫለች። አንድ ሰው ተመቸውም አልተመቸውም አገኘም አጣም መጨረሻው ምንድነው? ከሞት መዳን ይቻላል? አይቻልም አይደለም። መጨረሻው መደምደሚያው ሞት። ከሞት መዳን ቢቻል ኖሮ አሽረፈል ኸልቅ አለይሂ ሰላቱ ወሰላም ይድኑ ነበር። ኩሉ ነፍሲን ዛኢቀቱል መውት። ለጊዜው ያሸነፈ ቢመስለው መጨረሻ ውድቀቱ የማን እንደሆነ ይታያል። እኛ የሚጠበቅብን ከሐቅ ጎን መቆም ብቻ ነው። ሀያል ሊሆን ይችላል ሊያጠፋ የመጣው አካል፣ ግን አላሁ ስብሓነሁ ወተዓላ የእሱ ቁድራ ደግሞ ጣልቃ ይገባል። የአላሁ ስብሓነሁ ወተዓላ ቁድራ ማንም የሚመልሰው አይደለምና ማለት ነው። ህይወት ውስጥ እኛ የምናስበው እንደ ሰው በሰውኛ አእምሮ የምናያቸው ነገሮች ብቻ ሳይሆኑ አላሁ ስብሓነሁ ወተዓላ የሚፈልጋቸው የራሱ ምክንያቶች የራሱ ጥበቦች አሉት ማለት ነው። لذلك الله سبحانه وتعالى በተከበረው ቁርአን ላይ ምን አለ? አንድ ነገር ትወዱት ይሆናል አሳ አንቱሂቡ ሸይአን ወሁወ ሸሩን ለኩም፣ ለእናንተ መጥፎ ሆኖ እያለ አንድን ነገር ልትወዱት ትችላላችሁ አለ አላህ። ይህ ነገር ካልሆነ ትላላችሁ ለእናንተ መጥፊያው ሆኖ ለእናንተ የሚጎዳ ሆኖ፣ አንድ ነገር የምትጠሉት ሆኖ ደግሞ ለእናንተ ኸይር የሆነ ነገር አለ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም ይላል አላህ ሱብሓነሁ ወተዓላ። እዚህ ህይወታችን ውስጥ እኔ ባልኩት ብቻ ካልሆነ የምንላቸው ነገሮች ትክክል አይደሉም ማለት ነው። ቆም ብለን ለአላህ የምንሰጣቸው ነገሮች ነው መሆን የሚገባቸው ማለት ነው። ሰው ደውሎ እንዲሆን ካለ አንተ ደውለህ እንዲሆንኩ ያላልክ በመሆን እኮ አላህን ማመስገን ያስፈልጋል አይደል እንዴ? እምበላው አጥቼ እባክህ ምን ይሻለኛል ብላ አንዲት የቲሞች 6 የቲም ያላት ልጅ እናት ስትደውልልህ ራስክን በዛ ቦታ ማድረግ እኮ መቻል ማለት ነው። አልহামዱሊላህ እኔ እኮ ምጠይቅ ሰው ሆኛለሁ፣ ምጠይቅ አይደለሁም። አንተ ሞር ስማርት ስለሆንክ በጣም አቅልህ በጣም ማሰብ ስለቻለ ምናምን እኮ አይደለም ከተጠያቂዎች ተርታ የሆንከው፣ ከጠያቂዎች ሳይሆን ማለት ነውና ሐዋኢጀ الناس ወደ አንተ መምጣት هذا من علامات الخير። አንዲት ሴት ሸጠች ኩላሊቷን እና እስኪ ጥሩልኝ ኩላሊቷን የሸጠችልኝን ሴትዮ ብላ እቺ በሽተኛዋ በጣም ሀብታም ነች ጠራቻት እና ለምን ትሸጫለሽ አለቻት። ወላሂ
አካሌን መሸጥ ያስገደደኝ ከባድ ችግር ውስጥ ያለው ምስኪን ደሃ ስለሆንኩ እንጂ መሸጥ ፈልጌ አይደለም፣ ለገንዘብ ብዬ አይደለም መሸጠው ማለት ኖሮኝ ተጨማሪ ለማግኘት አይደለም፣ ችግር ነው የሚያሸጠኝ ብላ ለቀሰች። ገንዘቡንም ውሰጂ፣ ኩላሊትሽንም አልፈልግም፣ ከአላህ ብቻ ሽፋ እፈልጋለሁ አለች። ተመለሰች ያቺ ሴት ገንዘቧን ይዛ። በሚቀጥለው ቀጠሮ ስትሄድ እቺ ሴትዮ ኩላሊቷ ፋንክሽን እያደረገ ነው፣ እየሰራ። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ? የእውነት ከልባችን እጃችንን ዘርጋ እንጂ ፊዚካሊ ብቻ ሳይሆን የልብ ትስስር ይፈልጋል። እጅህን ወደ አላህ ተضرع አድርገህ ዘርግተህ አላህ ባዶውን ሊመልስ ሐያ ያደርጋል። አላህ አየህ፣ አልሙጂብ ተስፋ ነው የምንለው ለዚህ። ሁሌም የሰው ልጅ በዱንያ ውስጥ ሲኖር የተሟላ ህይወት መኖር አይችልም። ከሚስቱ ጋር ቢስማማ ከጎረቤት ጋር ይጋጫል። ጥሩ ጎረቤት ቢኖረው ሌላ ነገር ይፈጠርበታል። ዱንያው ቢስተካከል የሆነ ነገር ይጎለዋል። እንደዚህ ነች ዱንያ፣ የምናሟላት በዱዓ ነው። አንድ ወጣት መጣና ወንጀል በጣም አስቸገረኝ፣ እንዴት ላድርግ ምከሩኝ አላቸው። ወንጀል አስቸገረህ? እኔ ወንጀል ልትሰራ ፈቅድልሃለሁ፣ ግን 4 ቅድመ ሁኔታ አለኝ አሉት። ከነዚህም ካሟላ ስራ ፈቅድልሃለሁ። አንደኛ አላህ Subhanahu Wa Ta'ala የማያይህ ቦታ ሂድና ስራ። ኧረ እንዴት ብዬ እችላለሁ ታዲያ አላህ የሐያ አታደርግም እንዴ? ሁለተኛ ከግዛቱ ውጭን ከአላህ ግዛት ወለሁ ማ ፊ السماوات وما في الأرض እንዴት ብዬ እችላለሁ ታዲያ በግዛቱ ውስጥ ሆነ እንዴት ታደርጋለህ? ሶስተኛ ወንጀልህን የሚጽፉ መላእክቶች እንዳይጽፉ አድርግ፣ እንዳይጻፍ ወንጀሉ አድርግ። አልችልም አለ። طيب ካልቻልክ ወንጀልህ የተጻፈብህ ሆኖ እንዴት ትሰራለህ ይሄን ወንጀል? መጨረሻ ላይ ወደ ጀሃነም ስትወሰድ አልሄድም በል። አራቱንም ማድረግ ካልቻልክ ከወንጀል ራቅ። ራስህ أصبح من عباد በጣም ከትልልቅ ዑባዶች ውስጥ አንዱ ሆኗል ይህ ሰው።